ሰላም የታሪክ ዳሰሳ ቤተሰቦች እንደምን አላችሁ? ዛሬ በመላው ዓለም የነዳጅ ዋጋ ምን ያህል እየናረ እንደመጣ የሚያሳዩ መረጃዎች በእጃችን ገብተዋል። አስከፊ ነው። በአሁኑ ሰዓት 1 ሊትር ቤንዚን በአማካይ 153 ቤንዚን ደርሷል። የናፍጣ ተሽከርካሪ የምታሽከረክሩ ከሆነ ደግሞ አንድ መደበኛ የቤተሰብ መኪና ሙሉ በሙሉ ለመሙላት ከ100 ፓውንድ በላይ ይጠይቃል። ይህ ችግር በእኛ ሀገር ብቻ የተገደበ አይደለም። ዶናልድ ትራምፕ ከአረብ ባህረ ሰላጤ ጉዳዮች እጃቸውን እንደሚያወጡ ፍንጭ ሰጥተዋል። እንደ ብሪታንያ ያሉ ሀገራት የራሳቸውን የነዳጅ ከሆርሙዝ ወሽመጥ ራሳቸው እንዲያመጡ እየነገሩን ነው። በኢራን ጦርነት ምክንያት የተፈጠረው የዋጋ መናር አሁን ወደኛ እየመጣ ነው። መንግስትም ይህንን ለማስቆም የሚችለው ነገር በጣም ውስን ነው። ዓለም አሁን ካላት ፍላጎት አንጻር በቂ የኃይል አቅርቦት የላትም። የዓለም ኢኮኖሚ ማሽኑን ለማንቀሳቀስ በቀን 100 ሚሊዮን በርሜል ነዳጅ ይፈልጋል። የአረብ ባህረ ሰላጤ ሀገራት ከዚህ ውስጥ 20 በመቶውን ያቀርቡ ነበር። አሁን ግን ይህን 20 በመቶ ድንገት ተቋርጧል። ምንም እንኳን የድንገተኛ ጊዜ ምክንያት ክምችቶች ቢለቀቁም አሁንም በቀን 8 ሚሊዮን በርሜል ነዳጅ ይጎድላል። ይህ በታሪክ ታይቶ የማይታወቅ ትልቅ እጥረት ነው። እኛ እንደ ብሪታንያ ነዳጅን ከውጭ የምናስገባ አገር በመሆናችን ይህ የዓለም አቀፍ አቅርቦት ድንጋጤ በቀጥታ ይነካናል። በምንቀዳው ነዳጅ ላይ የምንከፍለው ገንዘብ በሙሉ ወደ ነዳጅ ማደያ አይሄድም። ከፍተኛ ድርሻ ከግማሽ በላይ ታክስ ሆኖ ወደ መንግስት ካዝና ነው የሚገባው። ታዲያ መንግስት ይህንን ታክስ ቀንሶ ህዝቡን መርዳት አይችልም? ይህን ጥያቄ እንድትመልሱልኝ ይፈልጋለሁ። የኢኮኖሚ ባለሙያዎች ግን ሌላ ይላሉ። ነዳጅ በጠፋበት ጊዜ ዋጋውን ከቀነስ ሰዎች ይበልጥ እንዲጠቀሙ ታበረታታለህ። ይህ ደግሞ እጥረቱን ያባብሰዋል ይላሉ። ነገር ግን በገሃዱ ዓለም ዝቅተኛ ገቢ ያላቸውና ህዝብ ትራንስፖርት በማያገኙ አካባቢዎች የሚኖሩ ሰዎች በዚህ የዋጋ ጭማሪ ከፍተኛ እየተጎዱ ነው። ዛሬ ለምን ለናፍጣ ይበልጥ ተጋላጭ ሆንን? ወደኋላ ተመልሰን ስናይ በ2002 የቀድሞ የገንዘብ ሚኒስቴር ጎርደን ብራን ናፍጣ ለአካባቢ ጥበቃ የተሻለ ነው በሚል ሰዎች የናፍጣን መኪና እንዲገዙ አበረታተው ነበር። በዚህም ምክንያት ብሪታንያ በናፍጣ መኪናዎች ተጥለቅልቃለች። አሁን ግን የፖሊሲ ስህተት ዋጋ እያስከፈለን ነው። ናፍጣን ከሩሲያ እና ከባህር ሰላጤ ሀገራት በከፍተኛ ሁኔታ እናስገባ ነበር። አሁን ያ መንገድ ተዘግቷል። በነዳጅ ማደያዎች የናፍጣ ዋጋ ወደ 180 ፔንስ መድረሱ የዚህ ውጤት ነው። በአሁኑ ሰዓት የምንጠቀመው ነዳጅ ጦርነቱ ከመጀመሩ በፊት በመርከብ ተጭነው የመጣውን ነው። እነዚህ መርከቦች ግን እያለቁ ነው። እስያ ቀድማ የገደል አፋፍ ላይ ደርሳለች። በስሪላንካ እና በፊሊፒንስ ነዳጅ በኮታ እየታደለ ነው። ይህ የጂኦፖለቲክስ ቀውስ በኢኮኖሚያችን ላይ የሚያመጣው መርዛማ ድብልቅን ገና ሙሉ በሙሉ አልታየም። በሚቀጥሉት ሳምንታት የችግሩ ክብደት በቤታችን እና በኪሳችን ላይ ይበልጥ ይሰማል። ሁኔታዎች በባህረ ሰላጤው አካባቢ ተስተካከሉ ድረስ አስቸጋሪ ጊዜያት ከፊታችን ይጠብቁናል። ብዙዎቻችሁ እንደምታውቁት ባለፉት ጥቂት ሳምንታት ብቻ የነዳጅ ዋጋ ማንም ባልገመተው ፍጥነት እየጨመረ ነው። በታላቋ ብሪታንያ ብቻ የ1 ሊትር ቤንዚን ዋጋ በ20 ሳንቲም ጭማሪ አሳይቷል። ዲዝል ደግሞ የከፋ ነው። ወደ 40 ሳንቲም የሚጠጋ ጭማሪ አሳይቷል። ይህ ማለት አንድ ተራ አሽከርካሪ መኪናውን ለመሙላት ከመቼውም ጊዜ በላይ ከፍተኛ ወጪ እያወጣ ነው ማለት ነው። ግን ለምንድን ነው ጦርነቱ እዚያ ሆኖ የእኛ የኑሮ ውድነት እንደዚህ ሆነው? ለምንድን ነው ዓለም በዚህ ፍጥነት የተናወጠችው? ወደ ዋናው ምክንያት ስንገባ አንድ ትልቅ ስም ማንሳት ይኖርብናል። የሆርሙዝ ወሽመጥ። ይህ ቦታ ለዓለም ንግድ በተለይም ለነዳጅና ለጋዝ ስርጭት እንደ ጉሮሮ ነው የሚታየው። በዓለም ላይ ካለው የነዳጅ ፍላጎት ውስጥ እጅግ ከፍተኛ ድርሻ የሚያልፈው በዚህ ጠባብ የባህር መስመር ነው። አሁን ባለው የኢራን ጦርነት ምክንያት ይህ መስመር የመዘጋት ስጋት ተጋርጦበታል። ይህ መስመር ከተዘጋ ነዳጅ ብቻ አይደለም የሚቀረው። በዓለም ላይ ካሉ የማዳበሪያ ምርት 1/3 የሚጓጓዝ በዚህ መስመር ነው። ማዳበሪያ ከሌለ ደግሞ ምርት ይቀንሳል። ምርት ከቀነሰ ደግሞ የምግብ ዋጋ ሰማይ ይነካል ማለት ነው። ብዙ ሰዎች የሚጠይቁት ጥያቄ አለ። ነዳጅ በእውነት አልቆ ነው ወይስ ዋጋ ነው የጨመረው የሚለው ነው። ባለሙያዎች እንደሚናገሩት በአሁኑ ሰዓት በዓለም ላይ የነዳጅ እጥረት የለም። ችግሩ ያለው በገበያው አለመረጋጋት ላይ ነው።
ጦርነቱ ይቀጥላል የሚለው ስጋት ነጋዴዎች ዋጋ እንዲጨምሩ እያደረጋቸው ይገኛል። ትልቁ ስጋት ግን የፔንኪል ቢዩንዲንግ ወይም በፍርሃት ነዳጅ መግዛት ነው። ሰዎች ነዳጅ ያልቃል ብለው በብዛት መቅዳት ከጀመሩ ያኔ በእውነት እጥረት ይፈጠራል። ለዚህም ነው መንግስት እባካችሁ እንደተለመደው ተጠቀሙ እያለው የሚጽናኑት። እንግዲህ ዛሬ ይዤላችሁ የመጣሁት የነዳጅ እንዲመጥፋትና እንዴት ኑሯችንን እያቃወሰው እንደሆነ የሚያሳዩ መረጃዎች እና ዜናዎች ናቸው። አሁን ደግሞ ወደ እኛ ሀገር ወደ ኢትዮጵያ ስንመለስ ነገሩ ይበልጥ አሳሳቢ እየሆነ መጥቷል። ከጥቂት ወራት በፊት ቤንዚን በሊትር 100 ብር ሲገባ ሁላችንም ደንግጠን ነበር። አሁን ግን ያ ዋጋ ትዝታ ሆኖ ቀርቷል። የንግድና ቀጠናዊ ትስስር ሚኒስቴር ባወጣው አዲስ መምሪያ መሰረት በነዳጅ ላይ ከፍተኛ የዋጋ ጭማሪ ተደርጓል። አዲሱ ዋጋ ቤንዚን በሊትር ከ132 ብር ወደ 142 ብር አድጓል። ነጭ ናፍታ ከ140 ብር ወደ 151 ብር ከፍ ብሏል። ኢንዱስትሪ ናፍታ ደግሞ እስከ 160 ብር ደርሷል። ይህ ጭማሪ ብቻውን አይደለም የመጣው። በኢራን ጦርነት ምክንያት ወደ ሀገር ውስጥ መግባት የነበረበት ከ180 ሺህ ቶን በላይ ነዳጅ ሳይገባ ቀርቷል። በዚህም ምክንያት በየማደያው ረጅም ወረፋዎች እየታዩ ነው። የናፍታ አቅርቦት ከግማሽ በላይ ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ቀንሷል። መንግስት ሁኔታውን ለመቆጣጠር በርካታ እርምጃዎችን እየወሰደ ይገኛል። ነዳጅን በቁጠባ ለመጠቀም የመንግስት ሰራተኞችን በበይነ መረብ ስብሰባዎችን እያደረጉ ተሽከርካሪዎችን በጋራ እንዲጠቀሙና የባለስልጣናት የነዳጅ ኮታ እንዲቀንስ ታዟል። ምንም እንኳን ዋጋው ቢጨምርም መንግስት አሁንም ከፍተኛ ድጎማ እያደረገ እንደሆነ ይገልጻል። በሊትር ቤንዚን ላይ 42 ብር፣ በናፍታ ላይ ደግሞ 95 ብር መንግስት እየሸፈነ ይገኛል። እስካሁንም ለዚህ ድጎማ ከ262 ቢሊዮን ብር በላይ ወጪ ተደርጓል። ይህ የነዳጅ ዋጋ መጨመር እና እጥረት በቀጥታ የሚነካው የትራንስፖርት ዘርፍን ነው። የትራንስፖርት ዋጋ ሲጨምር ደግሞ የሸቀጦችና የምግብ ዋጋ አብሮ ይጨምራል። በተለይ የኢንዱስትሪ ናፍታ ዋጋ መጨመሩ በፋብሪካዎች ምርቶች ላይ ጫና መፍጠሩ አይቀሬ ነው። እናንተስ በአካባቢያችሁ የነዳጅ ወረፋና የትራንስፖርት ዋጋ እንዴት ነው? በኑራችሁ ላይ ምን አይነት ተጽዕኖ ፈጥሯል? በኮሜንት መስጫው ላይ እንድታስቀምጡልኝ እፈልጋለሁ። የዛሬው የታሪክ ዳሰሳችን ይህን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ሰፖርት ያድርጉ። አብራችሁኝ ስለቆያችሁ እያመሰገንኩኝ መልካም ጊዜ